የገብርዬ ክፍለ ጦር ያደረጃጀት መግለጫ ገረጅነታቸውን ብቻ ሳይሆን የውሸት ጭምብላቸውን በገሃድ ተረጋግጧል። ህዝብ የመሰከረለትን ንጽህናው የተነገረለትን ወንድሞቹ አይሁዳውያን ገለው አሳይተውናል። እንደሚታወቀው የአማራ ህዝብ ፋሽስት ኢጣሊያንን አንበርክኮ እና አብረክርኮ የኢትዮጵያን ነጻነት ብቻ ሳይሆን የአፍሪካን ነጻነት ቀንድል ከሆነበት ከ1880ዎቹ ጀምሮ በምዕራባውያንና በአገር ውስጥ የበታችነት ስሜት የሚናውዙ አካላት ጥርስ እንደተነከሰበት ያልተደበቀ ሚስጥር ነው። የአማራ ህዝብ እንደ ህዝብ በጠላትነት ፈርጀው የሚንቀሳቀሱ ኃይሎች በውጭ እገዛ እና በውስጥ ባንዳ በማሰማራት የአማራ ጠላቱ ሆዳሙ አማራ ነው እንደተባለው በ1980ዎቹ መጀመሪያ ተሳክቶላቸው ስልጣን እንደተቆናጠጡ የቅርብ ጊዜ ትዝታ ነው። ይህ ርኩሰት አካሄድ የአማራን ህዝብ በጠላትነት ከፈረጀው ህወሓትና ኦነግ ሸኔ ጋር ተባብሮ መስራት የአማራን ምድር እንደ የመንና ፍልስጤም የጦር አውድማ ለማድረግ የሚደረግ ቆሻሻ ስነ ምግባር አጥብቀን እንቃወማለን፣ እንታገላለንም። ንጹህ አማራ ታጋይ ለቄራ ማዘጋጀት ጭራቃው የደም ነጋዴነት ነው። በህልውና ትግሉ እንደና አርበኛ እንሙት፣ አርበኛ ዮሐንስ፣ አርበኛ ራምቦ፣ አርበኛ እያሌው ምትኩ፣ አርበኛ ናሁሰና ያንዳርጌ፣ አርበኛ ውባንታ ባተ፣ አርበኛ ይሸሹም፣ አርበኛ አለባቸው ወራሽ፣ አርበኛ ገበየው ዘውዴ፣ አርበኛ መኮንን አረጋይ፣ አርበኛ ስመኛው መብራት ወይም ጋሸ፣ አርበኛ ክንዳለም ደሴንና ሌሎች መሰል አብሪ ኮከቦችን ያጣንበትን መራር ትግል እንደ ገብርዬ ክፍለ ጦር ከ110 በላይ አባሎቻችን ጭምር ያጣንበትን ትግል ሰሜናዊ በሚል ውሽል የፖለቲካ ቁማር ቅባተ ንግስና በሚል ኋላ ቀርነት ያረጀ ያፈጀ አስተሳሰብ ለግለሰብ የስልጣን ፍትወትና የግለሰብ ማንነት ግንባታ መጠቀሚያ ለማድረግ መሞከር አማራን በአደባባይ በሐራጅ መሸጥ ነው። አማራነት ትህትናን፣ ቅንነትን፣ ጀብድን፣ የአስተዳደር ብቃትን፣ የዋህነትን፣ ሰው ወዳድነትን፣ ርህራሄን፣ እውነትን፣ ፍትህን፣ ሐቅን፣ በአጠቃላይ ምልኡ ፋኖነትን አባታችን ሜጀር ጀነራል ከፍ ያለው ደሴ ሴራዎችን ፍንትው አድርጎ አማራነትን መስመር አሳይቶን በክብር ተሰውቷል። በእናሳምነው ጽጌ፣ በነጎቤ መልኬ፣ በነ ዶክተር አምባቸው፣ በእናስቻለው ደሴ፣ በነ ሳሙኤል አወቀ፣ በእናስማረ ዳኘ ያየነውን የባንዳነትና ይሁዳ ተግባር አማራን በሴራ ለማዳከም አልፎ በአደረጃጀት ልዩነት ምክንያት በግልጽና በስውር ሜጀር ጀነራል ውባንታ ባተ መዋከብ እስከ አርበኛ ምህረት አሳየ ሰቆቃ ግድያ፣ የጋዜጠኛ ቤዛ ወይም ፊት አውራሪ መረሸን፣ የቄስ ጌታ ሰው እደግልኝ ግድያ፣ የሻለቃ ደሴ አሪዮሳዊ ያስከሬን ቃጠሎ ግፍ የፈጸሙት ከሩቅና ከቅርብ እጆች የተቀነባበረ ሴራ የአማራ ፋኖ አንድነት በጎንደር ከፍተኛና ዝቅተኛ አመራሮች የፈጸሙት ግፍ አልበቃቸው ብሎ የአርበኛ ከፍ ያለው ሞት ግን አማራነትንም ትግሉንም እያዩ ወግተው ገለውታል። ታጋይ ይሰዋል ብቻ ሳይሆን ትግልንም እያየነው ተቀብሯል። ከእንግዲህ ያለው ትግል ከእንደገና የሚጀመር የመከራ ዶፍ የወረደበት የፈተናዎች ካባ የተከናነበ ጨቅላና እንቡጥ አብዮት ነው። በህልውና ትግሉ አንዱ ሰጭ አንዱ ተቀባይ አይደለም። ታግሰናቸዋል፣ ጠብቀናቸዋል የሚል የግብዝነት መግለጫ ጭምር እያየን ማሽላ ሲያር ይስቃል እንዲሉ አማራነታችን ሰፍሮና ቆጥሮ የሰጠን ፈጣሪያችን እንጂ በሃይማኖት ሰበብም ይሁን በብሔርተኝነት የውሸት ካባ የሚንቀሳቀሱ ሐሳዊ መስኢ አይደሉም። እኛ ኩሩ አማራዎች የአባታችን ልጆች ማንነታችን አማራ አለፍ ሲልም ፍትህ የሰፈነባት ለአማራም ሆነ ለሌሎች ማህበረሰቦች የተመቸች ኢትዮጵያን የምናልም ባለብሩህ ተስፋ ታጋዮች ነን። የህዋት አጎዛን ጣፊ፣ የአገው ሸንጎ ተለጣፊ፣ የብልጽግና አንሶላ ተጋፋፊ፣ የሸኔ የስር ሚዜዎች እኛን የመተቸትም ሞራሉም ስብዕናውም የላቸው። አርበኛ ከፍ ያለው ደሴ መለኮታዊ ነጸብራቅ ነው። የማይጠፋ ብርሃን፣ የማይደበዝዝ ፋና ነው። ታሪኩ ከመጽሐፍም በላይ ነው። የጦር ጠበብቷ መለሰናይ በ1990ዎቹ መጀመሪያ ጀምሮ የሰራቸው ገድሎች ተከትበው አያልቁም።
የወያኔን አጋዚ ብቻውን የሚያስፈነጥዝ ለክብሩና ለማንነቱ የጸና የክፉ ቀን ደራሽ የህዝብ ዋለይታ ወሃቤ ሰላም ከፍ ያለው ደሴ ያጣየ ከሚሴ ፋና ወጊ የመተከል ደመላሽ የሁመራ ማይካድራ ፈጥኖ ደራሽ የደውንቴ ወገል ጤና ያቀስታፊ ተውራሪ የራያ የጨርጭር ጀብደኛ የጋሸና ሙሲት ኮሎኔል ማራኪ የጨጭሆ በር ዘጊ የደብረ ታቦር አለምሳጋ ጦር መሪ የሁመራ አታክራ ወርቅ ተሸላሚ የጎንደር ዩኒቨርሲቲ የጦር ጠበብቶች ተሸላሚ የአዲስ አበባ የአማራ ማህበር ማዕከል አባላት አርበኞች ተሸላሚ እና አልጋውራሽ የባህር ዳር ሚኒስትሮችና ጄኔራሎች ኮከብ ተሸላሚ የጋይንት የደብረ ታቦር የሥርዓቱን ክፍለ ጦሮች የደመሰሰ የባዕደን ዙፋን ጠባቂ ከወረዳ እስከ ዞን ያሉ የጸጥታ አካላት